ኪዳነ ዳዊት። ቅዱስ ዳዊት ስርወ ነገሥት ጻድቅ የዋህና ብሩክ የሆነ አባት ነው። እግዚአብሔር ከእረኝነት ጠርቶ ንጉሥ አድርጎ ሹሞት ከወድህ ፍሬ በዙፋን ላይ አኖራለሁ መዝሙር 131 ከቁጥር 11 ሲል ምሎለታል። አክሎም ሰፊ ቃል ኪዳን ሰጥቶ አልዋሽህም ብሎ ሲምልለት እንመለከታለን። መዝሙር 88 ከቁጥር 35። ኪዳነ ምሕረት። በብሉይ ኪዳን የነበሩት 6ቱ ኪዳናት በዘመናቸው ክቡርና ሕዝቡን ከመቅሰፍት ይታደጉ የነበረ ቢሆንም ከሲኦል ማዳን ግን አልቻሉ። ስለዚህም አንድ ፍጹም ኪዳን ያስፈልግ ነበር። ይህም ፍጹም ኪዳን ይፈጸም ዘንድ ከቅድስት ሥላሴ አንዱ ወልድ ከሰማይ ወርዶ በድንግል ማርያም ማኅፀን አደረ። በፍጹም ተዋህዶ በእህቱም ድንግልና ተወልዶ አድጎ ተጠምቆና አስተምሮ ሙቶ ተነስቶና አርጎ ሥጋ ማርያምን በዘባነ ኪሩብ አስቀመጠው። ኪዳነ ምሕረት የምሕረት ኪዳን የምንለውም አንዱ ታዲያ ይሄ ነው። የጌታችን መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ሥጋውንና ደሙን መስጠቱ፣ መሰቀሉ፣ መሞቱና መነሳቱ፣ ማረጉና መንፈስ ቅዱስን መላኩ በአንድ ላይ ኪዳነ ምሕረት ይባላል። ታዲያ ይህ ሁሉ የተደረገው በሥጋ ማርያም ነውና የኪዳኑ ባለቤት እመቤታችን ቅድስት ድንግል ማርያም ናት። የእርሷ ኪዳን የስድስቱን አበው ኪዳናት ፍጹም በማድረጉ የኪዳናት ማኅተብ ይባላል። የድንግል ማርያም ኪዳኗ ከሲኦልና ከገሃነም ሊታደገን አቅሙ አለውና መድኃኒታችን ክርስቶስ ለድንግል ለእናቱ ቃል ኪዳኑን ያጸናላት ደግሞ ካረገ ከዓመታት በኋላ ጎልጎታ ላይ ነው። እመብርሃን በዚያ ቁማ ስለ ኀጣን ስታለቅስ እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን እምርልሻለሁ ብሎ ደስ አሰኝቷታልና ይኸውም በእመብርሃን ምልጃና ቃል ኪዳን ምእመናን ከመቅሰፍትና ከገሃነመ እሳት ማምለጥ ከጀመሩ 2000 ዓመታት ሆኑ። ዛሬም እኛ ኀጣን ልጆቿ ከእሳት እንደምታድነን አምነን በጥላዋ ስር እንኖራለን። ድንግል ሆይ ኀጢአታችንን አበሳችንና በደላችንን አታስቢብን ዘንድ በስደትሽና በኪዳንሽ ተማጽናናል። ቸሩ ልጇ ከበረከት ኪዳኗ አይለየን። ውድ ቤተሰቦቻችን መርጠውን ስለሚከታተሉን ከልብ እናመሰግናለን። አሁንም ሰብስክራይብ እና ላይክ ማድረግዎን እንዳይረሱ።